ጤና ይስጥልኝ ሮሚዬ። አብሮ ይስጥልን። ሰላም ነህ? እንዴት ነሽልኝ? ስንፈልግ ነበረ። አንተ ወሲብ ለደከሙ ወንዶች መድኃኒት አለኝ ያረግ ሬሳ ቀጥቅጠው የጠጡ ነው። ምን ነበር ያልከው? እሱም ሰዎች በውስጥ ጥሪውና ይንገረን እያሉ ነበረ። ሮሚ ምን ጭራሽ ሞቶ አልቋል እኮ። ምን ይነሳለለሽ ነው? ምኑ የሁሉም ሞተ እንደ ኢትዮጵያ ውስጥ የለም እኮ። ኢትዮጵያ ላይ እኮ ወንድ እኮ እየጠፋ ነው። ምን ነው ይሄ ጃምቦና አልኮል ነገር እኮ ትውልዱን ገሎታል። የለም እኮ እንዴ አልኮልም ይገላል እንዴ? ይህን ጃምቦ ጨብጦ ቁጭ ብሎ ዝም ብሎ ወዳለ ብቻ እነዚያ ሲገባ ባዶ ነው። የለም ያኮላሸዋል። ያንኮላሸዋን የለም። ልቡ ብቻ ነው የሚንፈራፈረው፣ ተግባር ላይ የለም። እና ምንድን ነው የሚያስነሳላቸው? ቅጠል ምን ይጠጡ ብለህ ትላለህ? ከአንተ ይግዙ፣ ግን ቅጠሉን ከነገርካቸው ደግሞ ቀጥታ ይጠጣሉ። ከእኔ እንዲገዙ ሳይሆን ከአልኮል ነፃ እንዲሆኑ፣ ውሃ እንዲጠጡ፣ ስፖርት እንዲሰሩ። ኦኬ፣ እስቲ ምከር። እሺ፣ ከሚስታቸው በላይ አለመሄድ፣ በሽታ፣ ብዙ አይነት በሽታዎች ይመጣሉ። በትዳራቸው ጽኑ መሆን፣ ያላገባ ደግሞ በስሜት ራሱን ከሚያረካና ለመንፈስ ከሚገዛ ትዳሩን ይዞ ጥሩ ሁኔታውን እንዲመራ እንቅስቃሴ ማድረግ። ይሄ የፋርማሲ መድኃኒት የሚወሰደውን እሱን ደግሞ አለመውሰድ። እንደኔ አይነቱ ወይም አንዱ ዝም ብሎ የባህል ሕክምና ተብሎ መድኃኒት ውሰድ ያለውን ሁሉ መድኃኒት አለመውሰድ። ተጓዳኝ በሽታዎች ብዙ ሳይድ ኢፌክቶች ስላሉ እነሱን ጥንቃቄ ማድረግ ነው ለወጣቱ መመክረው። አንተ አሁን ከምን የመጣ ይመስላል? ድሮ እኛ ሰምተን አናቅም። በጣም እንደው ውጭ ሀገር የኖሩ 70 ዓመት 80 ዓመት የሞላቸው ነው ባይግራ የሚባሉ የሆነ ፍሬ የሚወጡት አለ የሚባለው። አሁን ግን ትውልዱ ኢትዮጵያ ውስጥ በተለይ ኮንዶም እና እሱ ተወዷል አሉ። ኮንዶም 250 ብር ገባ አሉ። መድኃኒቱ ደግሞ የ5 ዓመት ልጆች ሳይቀር አረቄና ባልኮል እቃቸው ወደ ሆዳቸው እየገባ እሱን ይውጣሉ ይባላል። ከምን የተነሳ ነው? እንግዲህ ከምን የተነሳ ነው ካልሽው፣ አንደኛ ከኛ የምንበለው በተለይ እዚህ ጋር የማየው ነገር መጽሐፉ ላይ የምጽፌዋለው የተበከለ ኬሚካል ነው። እህሉ ነቀዝ እንዳይበለው ይታሸጋል በመርዝ። ኦኬ። ይሄ ግን በድሮ በእኛ ሃይማኖት የለም። ይሄ ሴጋ ኬት መጥቶ ነው ሴጋ መምታት የጀመረው ፒፕሉ? ትውልዱ እኮ ትንሹም ትልቁም መነኩሴውም ጻድቁም ምኑም። ምን አሁን ያልተበላሸ ትውልድ አለ ብለሽ ነው? ሁሉም የለም፣ ተያይዞ ገደል ነው። እንዴት የምትሰሚው ጉድ በጣም ከባድ ነው። እውነት እግዚአብሔርን እየመጡ የሚያለቅሱተኝ እህቶች ወንድሞች፣ እኔ እግዚአብሔርን ነው የምነግርሽ ሮሚ። አሁን ይህን ስነግርሽ ወይ እንደው እንደዚህ ቃቃ ጨዋታ ወይ ፌዝ ሊመስለው ይችላል። አይነ ጥላ አለብሽ። እኔ 7 ቀን ግብረ ስጋ ግንኙነት ካላደረግኩሽ አይለቅሽም እያደረጉ ይህን እናደርግልሽ እያደረጉ ስንቶች እህቶቻችን በተጨባጭ መጥተው እያረቀሱ የነገሩ ስንቶች እህቶቻችን ወንድሞቻችን አሉ። እኔ አዲስ አበባ ላይ እየተሰራ ያለው ስራ፣ በእያንዳንዱ ቦታዎች እየተሰራ ያለው ስራ በባህል ሕክምና ውስጥ የሚያሳዝን ነው ሮሚ። እግዚአብሔር በጣም የሚያሳዝን ማለት ነው እኮ። ታዲያ እነዚህ በስነ ስርዓት የቤተ ክርስቲያን ሰዎች ናቸው መስለው የመጡ ናቸው። በራሳቸው ከዛሉ በእኛ ቤተክርስቲያን ያሉ አይደሉም፣ ግን ከቤተክርስቲያን የቤተክርስቲያን ያሉ የመለኩሴ ልብስ እየለበሱ ሐሰተኛ ናቸው እንጂ የእኛ ቤተክርስቲያን ውስጥ የሚኖሩ ሰዎች ይህን ተግባር አያደርጉም። ይኸውልሽ ካባ ይገዛሉ፣ ለራሳቸው መስቀል ይገዛሉ፣ አንዲት ቤት ይከራዩና እኔ ከገዳማ የመጣሁ እያሉ ትውልዱን በጣም ነው የሚያደናገሩት። እኔ እስከ መሄድ እስከ መጠየቅ ድረስ ከመረጃ ድረስ ሄደናል። እኛ ስንሄድባቸው ለቀው ደግሞ ቦታ ይለቃሉ። ምክንያቱም ቅዱስ ቤተክርስቲያንን መርጌታ ነኝ አሁን መርጌታ ከላይ ባህል ሕክምና ብሎ ይለጥፋል። መርጌታ ነህ ብለን ሄደን ስንጠይቀው ደግሞ እንኳን መርጌትነት ይቅርና ሀሁን እንኳን ማለት ነው ሀግዝ ሁከዬም ጭራሽ አልቆጠርም። ግን መርጌታ ብሎ
ቴሌግራሙ እንዳለ ካፔለው እንዳለ ይሄን አደርጋለሁ ይላል እና ትውልዱን እንዳለ አደናግረው ጨርሰውታል። አንተ እሺ የባህል ሕክምና ብለህ የመጣው አንተስ እሺ ምንድን ነው የምትሰራው? ዋና ስራ መጽሐፍ ምንድን ነው? እውነታዎችን ነው። ባለፈው ጥያቄ እንዳቀረብሽልኝ ሁሉ ለህዝቡ እውነቱን ነው። ባህል ሕክምና ማለት እጽዋቶች ተቀምመው ለትውልድ የሚደርሱ በአካባቢ በሀገር የተለመዱ ባህል ሆነው ያሉ እነሱ ጎልተው ለትውልዱ እንዲደርስ ነው እንጂ የባህል ሕክምና ተብሎ ድግምት አለብሽ አይነ ጥላ አለብሽ እየተባለች ትውልዱን ሳይኮውን ስነ ልቦናውን እየወዱ ገንዘብ አበዛለሁ እያለ ለራሱ ማብዛት ያቃተው በቤት ኪራይ ጫማውን መቀየር ያቃተው ሀብታም አደርጋለሁ እያለ ለራሱ ድህነት የተጫወተበት ሎተሪ ያወጣለሁ ይላል። ለራሱ አያወጣም ነው የእሱ አምላክ። ሎተሪ እንዲያወጣ አይፈልግም። ለራሱ አይሆንም የእሱ አምላክ። ዛሬ አሁን ይህን እናደርጋለን እያሉ በየቴሌግራሙ በየቲክቶኩ ህዝቡን እንዳለ ተጫውተውበት ስላለ ህዝቡ እንዲነቃ ነው። የባህል ሕክምናንና ጥንቆለናን ለይቶ እንዲያውቅ ነው። የኮንስትራክሽን እቃ ይመስል የስራ ማስከጃ እያሉ ከውጭ ያሉትን እህቶቻችን እናቶቻችን 30-40 ሺህ ብር ይቀበላሉ፣ ስልክ ይቀይራሉ። 50 ሺህ ብር ይቀበላሉ፣ ስልክ ይቀበላሉ። ባለፈው አንቺ እንዳሰማሽ ማለት ነው በእንትን በወይሱም እንዴት የሁሉን አወቅ? አንተ የሁሉ እንደሚሰሩ እንዴት አወቅ? እየተዟዟርሁኝ ጥበብን ፍለጋና እውነትን ፍለጋ እኔ ያዞርሁበት መንገድ የለም። እኔ እግዚአብሔር ምስክሬ ነው። እስከ ምጽዋ እስከ ሱዳን ካርቱም ድረስ እስከዚህ በጅማ ዲማ ድረስ ከ40-50 ባንዲራ እስከ ራስቴፒ እዚህ እስከ ባሌ ሮቤ ድረስ እስከ አሩሲ እስከ አዳማ ሰሜን ሸዋን አጠቃላይ እስከ ሁሉን አጠቃላይ በሽ ምድር ኢትዮጵያ ላይ ያሉት ምን አይነት ሊቃውንት አሉ፣ ምን አይነት ፈውስ አለ፣ ምን አይነት ጥበብ አለ የሚለውን ዙር ያለው ነገር ግን የሚገርመው ኦሮሚ ቀሚስ ለብሼ ሄጃለሁ ሴት መስዬ ባህል ሐኪሞች እሺ እና ማስተፋቀል ይስሩልኝ ብዬ ነው የሄድኩኝ። እሺ ስሙን ጠየቀኝ። የኔን ስም ስነገርሁታኝ እሺ አይ ብዙም አይከፍልሽም ግን አመጣዋለሁ ችግር የለውም ገንዘብ ካልፈራሽ ነው ያለኝ። ይሄ ማለት በባህል ሕክምና አይካተትም። ይሄ ሟርተኝነት ነው፣ ጥንቆለኝነት ነው። ሰባራ ሁኜም ራሱ ሂጀባቸው አውቃለሁ እያነከስኩኝ። እሺ ሰይጣን ሰብሮሃል ለተኛህበት ነው የለወሰህ ይሄን በዚህ ያደርግልሃለሁ በጥቁር ዶሮ አለ። ቢያውቅ ኑሮ አይወልሽ ቢያውቅ ኑሮ አንተ እሴት ነህ ወይም ደግሞ አልተሰበርክም አውቀ ነው እያነከስክ የመጣህ ብሎ እኔን ይመልሰኝ ነበር። አይ ሻላዋቂነቱ በዚህ ልክ ይለካል። ለዚህ ነው የእነሱን ሴራ ትውልዱን እንዴት አድርገው አደናግረው እንደጨረሱት በስም እንዴት እንደነገዱተኝ። አንተ ቆይ የሁሉ ሀገር ስትዞር የት አገኘሃት ጥበብን? ፋይናሊ የት ነው ያገኘኸው? ጥበብን ከአንዳንድ ደግ አባቶች ራሳቸው በግልጽ ዓለም ስውር ሆነው የተቀመጡ ከአርሶ አደር ገበሬዎች፣ ከአንዳንድ እናቶች፣ ከአንዳንድ ደግሞ የቤተ ክርስቲያን ሰው ሆነው ጎዳና ላይ ባሉ ሰዎች ነው ያገኘው ጥበብን እንጂ ታዋቂ በሆኑ ሰዎች አላዋቂ ናቸው። ሶሻል ሚዲያ ያደነቃቸው ጊዜ ያነሳቸው ናቸው እንጂ ጥበብን ከነሱ አላገኘሁትም። ዛሬ ምስክር እስከሆኑ ድረስ። ኦኬ እናንተ አሁን ጥበብን ያገኘው ከእንትን ነው ከሴቶች? አዎ ብዙ ምሁራን ሴቶች አሉ። እኔ ግን አሁን ጃጅ ሳረግ ስማሙል መንፈስ ቅዱስ ናውጣ እስቲ ጃጅ ሳረገው የሰውዬ ራሱ ይህን ስራ የሚሰራ ነው። ይህን ስራ ልሳካ ሲለው አሁን ደግሞ እኛን እንትን አስቀይሶ እንትን ሊያደርግ ነው። ራስን የምሰራው ደርሼ ባለው ይህን ስራ ዴፊኒትሊ አወናባጅኔ ሮማን እንኳን ይችን የዝንብ ጠንጋራ ቃለሁ እራስ ስዞር ሀገርን ስዞር ጥበብ ፍለጋ ሴቶኜ አያችሁ ሴት ሆኖ እግሬ ተሰበረ ብሎ እራሱ ይሄን ስራዎች የሰራው ራሱ አልሳካ ሲለው መጽሐፍ አሳትሞ ከሱ አወጣቸዋለሁ። ይሄ ሌባ እኮ
አሁን ይሄ ወራዳ ሌባ እራሱ ነው። ዝም በል ሮማን ብለህ እንዳጽፍ ቦልካለሁ። እራስን ይህን ስራ የምሰራው አሁን መጽሐፍ አሳትም። እኔ የአዲስ አበባ ልጅ ነኝ። የዝንብ ድንግል እራሱ አውቃለሁ። ውሻ በግ ነው ብዬ ሸጥኩ። እራስ የሃይማኖት አባቶች ልትልስ ፈለግ መለክሶች አልክና ተመልሰ ቆብና እንትን ገዝተው ምናምን ራስን አንደኛው ራስነ ሶሻል ሚዲያ ላይ ሴቶች እየሄዳችሁ አይነ ጥላ ላርግፍልሽ ከኔ ጋር ከተገናኘሽ አይነ ጥላሽ ያገናኛችሁ ያገናኝ ስድ አንተን አንደኛው ጠንቋይ በዚህ በአብይ ጾም የተጋለጥክ ጥበብን ፍለጋ አላማጣ ሄጄ ትግራይ ሄጄ በቤኒሻንጉል አድርጌ በእንትን አድርጌ ዞሬ ወልቂጤ ግን አልሄድክም። ምነው ወልቂጤ ሳትሄድ ቀረ? ወልቂጤ አልሄድክም። ጥበብ ያገኘው በአላማጣና በትግራይ አድርገ በአማራ ክልል አድርገ በኦሮሞ ሄድክና ወልቂጤ ሳትደርስ ጥበብን አገኘው። ውሸታ ጉራጌ ክልል ካልደረስ ጥበብን ልታገኘው አችልም። ሌባ ልክስክስ ወራዶች እናንተ እኛን ነው መጫወቻ የምታረጉን። መጫወቻ ውሸታ። ጥበብን ስፈልጋ ዞሬ በእንትን አድርጌ በምን አድርጌ እንትን አድርገ ከኢትዮጵያ አለፍክና ሱዳንን አልፈ ሱዳን እንዴት ጥንቁልና እንደሚሰራ ሄደሽ ፈትሸሽ ቼክ አድርገሽ ምናምን አለፍሽና ወልቂጤ ሳደርሽ ጥበብን አገኘው። ባላማጣም ብዞር ወልቂጤ ሳገባ ሱዳን ገብተ ይህን ልታገኘው ነው ጥበብን። ውሸታሞች። እኔ ሮማን ቤት ገብተ እኔ እነዚህን ጠንቋይ ተብዬ እያሳደርኩ ስንት ፈተና ፈትኛ ያስኩ ሰው ነኝ። እንኳን አንተን ላምን ማለት ነው። በቀደም ምን አለ 20 አይነት የቅጠል አይነት ጨቅጭቃችሁ ከጠጣችሁ ከምን በሽታ እድናለሁ ብሎ ኦኬ ውጣው። ግን ለማንኛውም ጠጥተው ከታመሙ ስልክ ቁጥርህን ስጠን እንለዋለን። መች ገና ቅጠሉን ነገርኳችሁ እኔ ላይ ልትከሱኝ ብሎ ቁጥሩን አልሰጥም አለ። 20 ቅጠል ቀጥቅጣችሁ ጠጡ ብሎ ልክስክስ